የኪዳን ልጆች ነን እኛ በክርስቶስ ኢየሱስ ደም ታጥበን የተቀደስን የመንግስቱ አምባሳደር የእግዚአብሔር ወገን ልዩ ህዝቦች ነን። ከዚህ አንጻር የሚመጣውን የተስፋውን ቃል በጸጋ የተለወሰ በመንፈስ ቅዱስ እሳት የተለወሰ ለኛ የተነገረን አሜን ብለን ልንቀበለው የሚገባ ቃል አለ። እነዚህ በትንቢተ ኢሳይያስ ምዕራፍ 36 ቁጥር 18 ላይ እንደዚህ የሚል ቃል አለ። ሕዝቅያስ እግዚአብሔር ያድነናል በማለት አታላችሁ። ለመሆኑ እስካሁን ምድሩን ከአሦር እጅ ያዳነ የየትኛው ሕዝብ አምላክ ነው? የሐማትና የአርፉድ አማልክት የት አሉ? የሴፌሩያም አማልክት የት አሉ? እነዚህ ሳማርያን ከእጅ አድነዋታልን? ከእነዚህ አገሮች አማልክት ሁሉ ምድሩን ከእጄ ለማዳን የቻለ የትኛው ነው? ታዲያ እግዚአብሔር እንዴት ኢየሩሳሌም ከእጄ ሊያድን ይችላል? እንዴት ከእጄ ሊያድን ይችላል ይላል። ምዕራፍ 37 ቁጥር 30 ላይ እንደዚህ የሚል ቃል አለ። ሕዝቅያስ ሆይ ይህ ምልክት ይሆንልሃል፣ በዚህ ዓመት የገቦውን በሚቀጥለው ዓመት ከገቦ የበቀለውን ትበላላችሁ። በሦስተኛው ዓመት ግን ትዘራላችሁ፣ ታጭዳላችሁ፣ ወይን ትተክላላችሁ፣ ፍሬውን ትበላላችሁ። እንደገናም የይሁዳ ቤት ቅሬታ ስሩን ወደ ታች ይሰዳል፣ ከላይ ፍሬ ያፈራል። ቅሬታ የሆኑቱ ከኢየሩሳሌም የተረፉትም ከጽዮን ተራራ ይመጣሉ። የሰራዊት ጌታ እግዚአብሔር ቅናት ይህንን ያደርጋል። ስለዚህ እግዚአብሔር ስለ አሦር ንጉሥ እንዲህ ይላል፣ ወደዚች ከተማ አይገባም። ሃሌሉያ ፕሬዝ ጋድ። ወደዚች ከተማ አይገባም፣ ፍላጻም አይወረውርባትም፣ ጋሻም አንግቦ አይመጣባትም፣ በአፈር ቁልል አይከባትም። በመጣበት መንገድ ይመለሳል፣ ወደዚች ከተማም አይገባም ይላል እግዚአብሔር። ስለ ራሴና ስለ አገልጋዬ ስለ ዳዊት ይህችን ከተማ እጋርዳታለሁ አድናታለሁም። ከዚያም የእግዚአብሔር መልአክ ወጣ፣ ከአሦራውያን ሰፈር 185,000 ሰው ገደለ። በሰፈር ያሉ ማለዳ ሲነሱ ቦታው ሬሳ በሬሳ ነበረ። ስለዚህ የአሦር ንጉሥ ሰናክሬም አመለጠ፣ ወደ ነነዌም ተመልሶ በዚያ ተቀመጠ። ሰናክሬም በአምላኩ በናሳራክ ቤተ ጣዖት በሚሰግድበት ጊዜ ልጆቹ አድራማሌክና ሳርሳር በሰይፍ ገደሉት። ከዚያም ወደ አራራት ምድር ኮበለሉ። ልጁ ማስራዶን በምትኩ ነገሰ ይላል። ለዚህ ለሰማችሁት ቃል ካነበብነው የመጽሐፍ ቅዱስ እውነት አንጻር የሰጠሁት ርዕስ ምን የሚል ነው? እግዚአብሔር ኢየሩሳሌምን ያድናታል የሚል ነው። እግዚአብሔር እኛ ምንበርበት ሰረገላ የለም። ስለኛ ታጥቆ ማልዶ ተነስቶ የሚሞግት ጦረኛ የለንም። ጥብቅና የሚቆም ነግነጋችንን ባሰብን ቁጥር ስለኛ ዋስትና ሊሆን ተጠሪ ሊሆን የሚችል አንድ ብለን የምንጠራው ተስፋ የምናደርገው ምንም ነገር የለም። ተስፋችን እግዚአብሔር ነው። ዳዊት እንዳለ አሁንስ ተስፋዬ እግዚአብሔር አይደለምን እንደሚል የቅዱሳን ተስፋ እግዚአብሔር ነው። ያመኑ አማኞች በክርስቶስ ደም ታጥበው የተቀደሱ የእግዚአብሔር ልጆች የመንግስቱ አምባሳደር የሆኑ ወገኖች ተስፋቸው አንድ ብቻ ነው፣ የማይለዋወጥ ዘመናትን የሚሽር ጊዜያትን የሚለዋውጥ ነገስታትን የሚሾም የሚሽር የእስራኤል ቅዱስ እግዚአብሔር አንጡር ሀብታችን ብልዝገት የማያጠፋው ተቀማጭ የሆነልን የእኛ ብለን የምንመካበት የምንኮራበት አንድ ተስፋ አለን፣ እርሱም እግዚአብሔር ነው። እግዚአብሔር ኢየሩሳሌምን ያድናታል፣ ኢየሩሳሌምን ያድናል የሚል ርዕስ ነው። ሕዝቅያስ በነገሰ በ14ኛው ዓመት የእግዚአብሔር ብሩካን እናንተ በክርስቶስ ደም የታጠባችሁ የእግዚአብሔር ልጆች የመንግስቱ አምባሳደሮች ቅዱሳን እህቶቼና ወንድሞቼ ሕዝቅያስ የተባለው በዳዊት ስርወ መንግስት ውስጥ የመጣ ንጉሥ ነው። ያ ንጉሥ ሕዝቅያስ በነገሰ በ14ኛው ዓመት የአሦር ንጉሥ ሰናክሬም የተመሸጉ አንዳንድ የይሁዳ ከተሞች ወይንም ለኢየሩሳሌም ቅርበት ያላቸው ልክ አሁን አዲስ አበባ ብለን ሰንዳፋ አዲስ አበባ ብለን ሰበታ አዲስ አበባ ብለን ሱሉልታ አዲስ አበባ ብለን አንዳንድ ከተሞችን ሰበታ ምናምን ብለን እንደምንጠራ
ወጣ ያሉ አንዳንድ ትናንሽ የሆኑ የተመሸጉ የይሁዳ ከተሞችን ሰናክሬም ያለምንም ፈቃድ እንዲሁ አቅሙን ታምኖ ሰራዊቱን ታምኖ አንዳንድ የኢየሩሳሌም ግዛት የሆኑ ወጣ ያሉ ከተሞችን ለኢየሩሳሌም ቅርበት ያላቸው ኢየሩሳሌምን ተጎራብተው ያሉ ግዛታቸው የይሁዳ የሆኑ የኢየሩሳሌም አዋሳኝ የሆኑ ከተሞችን የተመሸጉ ከተሞችን በጦርነት ሰናክሬም ያዘ። ይሄ ሰናክሬም የአሦር ንጉሥ ነው። ባለፈው ሳምንት እንደነገርኳችሁ ከፊሉን የዓለም ግዛት ቀጥቅጠው የሚገዙ ናቸው። ተለማምጦ አይደለም፣ ቀጥቅጠው የሚገዙ ኃይለኛ ሰዎች ናቸው። አጋንንት ድራይቭ የሚያደርጋቸው የሰውን ሰውነት በቁም እየገፈፉ ሰውነትን እየቆራረጡ ሰውን እያሰቃዩ የሚገሉ የማረኩትን ንጉሥ በቤተ መንግሥት አጥር ላይ በሲሚንቶ አይነት ጭቃ ነገር አብኩተው ይገሉትና አብኩተው የከሌ ንጉሥ የሚል ግንባሩ ላይ ጽፈው ምስሉ የእሱን የሚመስል ምስል አድርገው ማለት አሰቃቂ፣ ለመስማት የማይመች፣ ለንግግር የሚከብድ ዘግናኝ የሆነ ኢሰብአዊ ድርጊቶችን በማድረግ ጥፋትን በሰው ዘር ላይ ሞትን በሰው ልጆች ላይ የሚያመጡ ጨካኞች ናቸው። አጋንንት ነው ድራይቭ የሚያደርጋቸው። በትምክት ያበጡ በአጉል በትዕቢት የተቆለሉ ህዝቦች ናቸው እነዚህ የአሦር ህዝቦች። ስለዚህ በለስ ቀንቶታል፣ ወይንም በጣም በነበረው የጦርነት ውሎት ሰናክሬም የተባለው የቴልጌል ቴልፌል ሶር የሚባል የቀድሞ የመጀመሪያ ያለፈው ሳምንት ሰባኪ የሰበክ ነው የዛ ሰውዬ ልጅ ነው ይሄኛው። እና እነዚህ ሰዎች ትዕቢተኞች ናቸው፣ ሲበዛ አመፀኞች ናቸው። አጋንንት ሆይ ብላችሁ ወይ ብሎ መልስ ከሰጣችሁ የት ነው ያለው ብትሉት አሦር የሚባል ነነዌ የሚባል ግዛት ውስጥ ነኝ እኔ የምኖረው ብሎ ነው መልስ የሚሰጣችሁ። እዚህ አጋንንት የሚቀመጥባቸው ሰዎች ናቸው። ሰናክሬም የጦር አዛዥ አለው። ራፋስቂስ የሚባለውን የጦር አዛዥ ወደ ኢየሩሳሌም ልኮ በርከት ካሉ ወታደሮች ጋር ልኮ ይሄ ራፋስቂስ የሚባለው የሰናክሬም የጦር መሪ ወይም መከላከያ ሚኒስተር የሚባል ሰው ወደ መናገሻዋ ከተማ ወደ ኢየሩሳሌም ቀርቦ ወደ ቅጥሩ ተጠግቶ አንድ ወሬ ማውራት ፈልገ። ምንድነው ወሬው? አፉ ላይ የተቀመጠው ወሬ የሰናክሬም ቃል ነው። የሰናክሬም ቃል ነው አፉ ላይ የተቀመጠው እና የአፉ ላይ የተቀመጠውን ሐሳብ ለማንጸባረቅ ነው የመጣው። የአባቴ ብሩካን ምንድነው የዚህን ጊዜ ከሕዝቅያስ ወይም ከኢየሩሳሌም ንጉሥ ደግሞ የተላኩ የቤተ መንግሥት አስተዳዳሪ ኤልያቄም የሚባል ሰው አለ። ጸሐፊው ሳምናስ የሚባል አለ። ታሪክ መዝጋቢው ዮአስ የሚባል አለ። እነዚህ ከሰናክሬም ከራፋስቂስ ከሚባለው የጦር አለቃ ጋር ፊት ለፊት የቀረቡ ናቸው እና ፊት ለፊት ቀርበው ሐሳቡን እየሰሙ ነው። በአሦር ንጉሥ በሰናክሬም የተላከው ይሄ ራፋስቂስ የተባለው ሰው እንዲህ ይላል። ሕዝቅያስ ሆይ ብለው ነው የሚጀምሩት። እንዲህ ይላል፣ እስከዚህ ድረስ የተማመንክበት በምንድን ነው? አያችሁ፣ የሚያወሩት ለነዚህ ሶስት ከሕዝቅያስ ዘንድ የተላኩ መልእክተኞች ለነሱ ነው እያወራ ያለው። ነገር ግን በዋናነት ተደራሽ የሚሆነው ለንጉሥ ሕዝቅያስ ነው። አንተ ሕዝቅያስ ሆይ በማን የተማመንከው? የጦርነት ሳይንስ ጠንካራ ሰራዊት አለኝ ትላለህ ይሉታል። በኩራት ትኩራራለህ። ልክ እንደ ሰናክሬም ሆነው ሰናክሬምን ወክለው ነው የሚናገረው ይህ ራፋስቂስ የተባለ የጦር አዛዥ። ፍሬ የሌለውን ወንዝ ማያሻገር ከንቱ ቃል ለምን ትናገራለህ? በእኔ ላይ ያመስከው በማን ተማምነህ ነው? እስኪ ንገረኝ። ሸምበቆ በሆነ በግብፅ ንጉሥ ታምናሃልን? አይደለም በአምላካችን በእግዚአብሔር ነው የምንታመነው ብትለኝ፣ አምላካችሁ እግዚአብሔር ከየት ከማን ያድናቸዋል? የግብፅ አማልክቶች መቼ ነው ከእጄ ነገሥታቶቹን ያዳነ? ስም የወጣላቸው እንደ እግዚአብሔር የተፈረጁ በእንጨት በጭቃ የተዋቀሩ አማልክቶች ግብፃውያንንና በውስጡ ያሉ አለቆችን መቼ ከእጄ አድኗቸዋል?
ማን ነው? የትኛው አማልክት ነው? እነዚህ በእንጨት የተዋቀሩ በወርቅ በብር የተለበጡ በጭቃ የተመረጉ ስም የወጣላቸው በሰው ሸክም የሚገቡ የሚወጡ አማልክቶች ግብፃውያን መቼ ነው ያዳኑ? አማልክቶች ቢጠብቁ ቢታደጉ መቼ ያዳኑ? ይሄ የምትጠራው ጠብ ዝርግፍ እያልክ ጎንበስ ቀና እያልክ የምትሰግድለት የሰማይ ንጉሥ የተባለው የእስራኤል አምላክ እናንተን ከእጄ ሊያድን ይችላል ወይ? ቀን ከሌሊት ትንሽ ትልቁን መስዋዕት እያቀረባችሁ የምታመልኩት ሕገ እግዚአብሔር ብላችሁ ሕግ አርቅቃችሁ የምትከተሉት እግዚአብሔር ከእጄ ሊያድናችሁ ይችላል ወይ? ተመልከቱ ምን ያህል ትዕቢት፣ ምን ያህል የከፋ ክፉ ቃል እንደሚናገር ይወቁ። አንዳንድ ጊዜ ሰዎች በእውቀታቸው የሰማይን ጣራ የነኩ አንቱ በሚባል ቅይጥ ስም የከበሩ አላፊው አግዳሚው ያጨበጨበላቸው ስመጥር የሆኑ ሰዎች በአመፅ ልባቸው ሲኩራራ፣ በክፋት ነፍሳቸው ሲጠግብ አንደበታቸው ይሳሳታል። በእግዚአብሔር ላይ የስንፍናን ቃል መናገር ይጀምራሉ። ኢየሩሳሌም ዙሪያዋ በእሳት ተቀጥሮ መካከሏ እግዚአብሔር ክብር ሆኗት በእግዚአብሔር እረኝነት የምትኖር ከተማ ናት። መሲሐዊው ትንቢት የሚፈጸመው ይሁዳ ከሚባለው በኢየሩሳሌም ግዛት ውስጥ ካለው ሕዝብ መካከል መሲሐዊ ትንቢት የሚፈጸምበት ሕዝቅያስ አንዱን ይወልዳል፣ ምናሴ የሆነውን ይወልዳል፣ ኢዮስያስን ይወልዳል፣ ኢዮስያስ አካዚያስን ይወልዳል፣ አካዚያስ እያለ ኢየሱስ ክርስቶስ የሚመጣበት የዘር ግንድ የሚጠበቅበት ይሄ በኢየሩሳሌም ያለው ሕዝብ ነው እና በኢየሩሳሌምና በውስጧ ባሉ ገዢዎችና አለቆች ላይ እንዲህ ያለ አመፅ የሞላበት ክፉ ቃል በመናገር ሕዝቡን ማሸበር ጀመረ። እግዚአብሔር የሚባለው አምላክ ያድናችኋል ወይ? ከእጄ ማን ነው ያዳነው? የትኛው አምላክ? የሲዶን አምላክ ሲዶናውያንን ከእጅ ያድኗል ወይ? የሞዓብ አምላክ፣ የአሞን አምላክ፣ የኬጣዊ አምላክ፣ የፍልስጤማዊ አምላክ፣ የሶርያ አምላክ፣ የሰማርያ አምላክ አማልክቶቻቸው ከእጄ መቼ አዳኗቸው? እና እግዚአብሔር ብላችሁ የምትጠሩት ይህ አምላክ እናንተን ከእጄ ሊያድን ይችላሉ? ጆሮ ያለው ይስማ። እዚህ ጉባኤ ላይ ያላችሁ መንፈስ ቅዱስ እንደዚህ ይለኛል። ይሄንን ቃል እግዚአብሔር በምልክት ያጸነዋል። እግዚአብሔር ያድነናል። እግዚአብሔር ያድነናል። ሲማልድ በማለዳ በቀን ቀትር በምሽት ሌሊት ዜማችን ይሄ ነው፣ ቋንቋችን ይሄ ነው። ሃሌሉያ! ሮጥን የተጠለንበት መማፀኛ ከተማችን የናዝሬቱ ኢየሱስ የእግዚአብሔር ስም ብቸኛ አዳይ ነው። ጻድቅ ሮጦ ከፍ ከፍ የሚልበት ለእኛ መያዣ የሆነን ሃሌሉያ! ከነገ ወዲያ የሆነ ነገር ሊመጣ እንዳለ እናስባለን። ሰው አለኝ የሚለው አይነት እውቀትኛ አለን። ምድር ትፈነከታለች፣ ምድር ትሰነጠቃለች፣ እዛ እንዲባላል እዚህ እንዲባላል። ወሬው ግለቱ ጨምሯል። እናገራለሁ፣ ጆሮ ያለው ይስማ። ክርስቶስን አምናለሁ፣ እርሱን እከተላለሁ፣ ሞቱን ትንሣኤውን ተቀብያለሁ የምትሉ የእግዚአብሔር መንግሥት አምባሳደሮች፣ የእግዚአብሔር ክቡር ልጆች ሆይ ይህንን በትንቢት እናገራለሁ። እግዚአብሔር ያድነናል። ከተሰወረው ከተገለጠው፣ በቀን በሌሊት ከሚወረወረው ዱካችን ከሚከተል በሆነ አሳቻ ሰዓት ሰብሮ ሊጥለን በሰላው ጥርሱ ሊበላል ከተዘጋጀ ወጥመድ እግዚአብሔር ያድነናል። እጮሃለሁ፣ ጆሮ ያለው ይስማ። ይሄ ትንቢታዊ ቃል ይፈጸማል ብሎኛል። አሜን ለሚል እናገራለሁ። በእውነት ይህንን ቃል አውጃለሁ። እግዚአብሔር ያድነናል። መድኃኒት እንደሌለው የተነገረ በሽታ፣ መፍትሄ እንዳጣችሁለት ተወዳይቶ አብሯችሁ ያለው ችግር፣ ገፍታችሁ እንዳጥሉት የከበደ ተራራ እናንተ ሕይወት ውስጥ በጣም ገዝፎ ያለ ጥያቄ እንዲህ የሚል አዋጅ አውጃለሁ። እግዚአብሔር ያድነናል። እግዚአብሔር ያድነናል። ሃሌሉያ! ያድነናል እግዚአብሔር። እና ራፋስቂስ የተባለው የአሦር የጦር አለቃ በታላቅ ድምፅ እንዲህ ሲል ጮኸ ይላል። የአሦር ንጉሥ የሰናክሬምን ቃል ስሙ ይላል። ንጉሥ እንዲህ ይላል፣ ያድናችሁ ዘንድ አይችለምና ሕዝቅያስ አታላችሁ። ተመልከቱ፣ ይሄ ፕሮፓጋንዳ ቀላል እንዳይመስላችሁ። የተሳነፉ የስንፍናን ቃል ሲናገሩ፣ ቡና ላይ ቁጭ ብለው ሲናገሩ፣ ተጎራብተው ያሉ ጎረቤቶቻችሁ ሲናገሩ፣ የማይመጥናችሁ ለእናንተ የማይወዳጅ ከእናንተ ጋር ምንም መጋጠም የሌለው ቃል ሲናገሩ ወገብ ይፈታል፣ የእምነት አቋም ይናጋል። ወገኖቼ አሁን ምን እያለ ነው? ሕዝቅያስ ያድነናል እግዚአብሔር እያለ የሚናገረውን ስብከት ሰምታችሁ አታላችሁ እግዚአብሔር ያድነናል፣ ይህች ከተማ በአሦር እጅ አትሰጥም እያለ በእግዚአብሔር እንድትታመኑ አያድርጋችሁ።
ተመልከቱ፣ የሰናክሬም ቃል ነው እንዴ! በእግዚአብሔር እንድትታመኑ ያደርጋችሁ። ሕዝቅያስ ምን ይላል? ማልዶ ይነሳና እንዲህ ይላል፣ ያድነናል፣ የዳዊት አምላክ ያድነናል፣ የሙሴ አምላክ ያድነናል፣ የአባታችን የአብርሃም የአባታችን የይስሐቅ የአባታችን የያዕቆብ አምላክ ያድነናል ይላል። እና ሰናክሬም ምን አለ? በራፋስቂስ በዚህ መከላከያ ሚኒስተር በኩል አንደበቱን ከፍቶ እንዲህ ይላል። ሰናክሬም እንዲህ ይላል። ኦኬ ምን ይላል ሰናክሬም? ሕዝቅያስ እግዚአብሔር ያድነናል እያለ በከንቱ ቃል አታላችሁ። አረበለው። ይሄ ከንቱ ቃል ነው ወይ? ይሄ ቅዠት ነው ወይ? ይሄ ፍልስፍና ነው ወይ? ይሄ የተለቃቀመ ወሬ ነው ወይ? ነው ወይ እግዚአብሔር ያድነናል የሚል ተረት አይደለም። በውሰት ያመጣ ነው። የሆኑ ጫት የሚበሉ ዛፍ ጥራ ስር ቁጭ ብለው ቡና እያንቃረሩ የሚያወሩ ተራ ቃል አይደለም። የታመነ ሁሉ ሊቀበለው የተገባ ለሞተ ሕይወትን የሚሰጥ መንፈስ የሆነ ቃል። እጮሃለሁ፣ ጆሮ ያለው ይስማ። እግዚአብሔር ያድነናል፣ እግዚአብሔር ያድነናል። ሃሌሉያ! እግዚአብሔር ያድነናል። ሃሌሉያ! ኢሉሚናቲ በለው 666 እዛኛው ማዶ እዚህኛው ማዶ ከየትኛው ማቅጣጫ የሚወረወር የሚዘገዘግ የትኛውም ነገር እነግራችኋለሁ፣ የሚሟርት የሚደገም እናንተ ላይ የሚጠራ ክፉ ቃል በሕይወታችሁ አይፈጸምም። የእግዚአብሔር ቃል ነው ይሄ። ሃሌሉያ! ይሄ ተረት አይደለም። ይሄ ተለቃቀመ ወሬ አይደለም። በውጭ ሀገር ውስጥ ያላችሁ ጆሮ ካላችሁ ስሙ። እግዚአብሔር እንዲህ ይላል፣ አድናችኋለሁ። ሃሌሉያ! እግዚአብሔር ያድነናል። ሃሌሉያ! ያድነናል። እግዚአብሔር ያድነናል። ተመልከቱ፣ እንደዚህ ይላል ራፋስቂስ፣ ሕዝቅያስን አትስሙ፣ ከኔ ጋር ተስማሙ። ከወይን በለሳችሁ ትበላላችሁ፣ ከጉድጓድ ውሃችሁ ትጠጣላችሁ፣ ተዘልላችሁ በሰላም ትኖራላችሁ፣ በነፃነት ወጥታችሁ ትገባላችሁ። እናንተ ከኔ ከአሦር ንጉሥ ከሰናክሬም ጋር ተስማሙ። ሕዝቅያስ ተነስቶ ዘውልቁ፣ ዘፍጥረት፣ ዘጸአት እያለ ጥቅስ እያጣቀሰ የሚሰብከውን ስብከት አትስሙ። እኔ የምናገረው ቃል ይሻላችኋል። አምላካችሁ እግዚአብሔር አያድናችሁም። የትኛው አማልክት ነው ከእጄ ያዳኗቸው? ስለዚህ የእናንተ አምላክ ሊያድናችሁ አይችልም እያለ ከንቱ የሆነ ቃል ይናገራል። ሃሌሉያ! እግዚአብሔር ያድነናል። እግዚአብሔር ያድነናል። ከሚነደው እሳት ያድነናል። ከክፉ መካሪዎች ያድነናል። አሜን አሜን። ከኃጢአተኞች ጉባኤ ያድነናል። ምሕረት ካጡ ጨካኞች ያድነናል። ስቀው ከሚገሉ ወዳጅ መስለው ከተጠጉ መራር ጠላቶች እግዚአብሔር ያድነናል። እግዚአብሔር ያድነናል ይናገራል። ይሄ ራፋስቂስ የሚባለው የሰናክሬም ሕዝቅያስ እግዚአብሔር ያድነናል እያለ እንዳያታላችሁ ተጠንቀቁ። የአሕዛብ አማልክት እግሮቻቸውን ከአሦር እጅ መቼ አዳኗቸው? ከሰናክሬም እጅ የትኛው አማልክት ነው? እስቲ ስመጥር የሆኑ የአሕዛብ አማልክቶች እንደዚህ ይላቸዋል። የአርፉድ አማልክት ወዴት ናቸው? የሴፌርዋም አማልክት ወዴት አሉ? ከሰማርያ ከእጄ መቼ አዳኗቸው? ሰማርያ መቼ ዳነች? ሶርያ መቼ ዳነች? ባቢሎን መቼ ዳነች? ግብፃዊ መቼ ዳነ ይላል። ኧረ እባክህ እኔ ያቦ ሰጥ ልጅ አይደለሁም። እኔ ምናምን ያለው የሆነ ሀገር አቋርጠው ሄደው ከጎጃም ይሁን ከጎጀም ከከፋ ይሁን ከአሰላ የሆነ ነገር መትተው ጠጠር ቆጥረው በአተላ በጥብጠው በሬ ላይ የሚቀብሩት ድግምት እኔ ላይ የማይሰራው እኔ ያቦ ሰጥ ልጅ አይደለሁም። እኔ የጌስ የግምት ልጅ አይደለሁም። እኔ የኪዳን ልጅ ነኝ። ሃሌሉያ! መሲሁ የተወለደው በይሁዳ ነገድ መካከል ቢሆንም እኔ ውስጥ አድሯል። ስለዚህ ነገራቸዋለሁ፣ እግዚአብሔር ያድነናል። ሃሌሉያ! ያድነናል። ሃሌሉያ! ተስፋዬ እንደዚህ አለ። ተስፋዬ ጋቢሶ እንደዚህ አለ። ሃሌሉያ! ከአምላካቸው በቀር ማንንም እንዳያመልኩ በወርቁ ምስል እንዳይሰግዱ እንዳይንበረከኩ ሰውነታቸውን አሳልፈው የሰጡትን ወዳጆቹን ያዳነ በሱ የታመኑትን የሲድራቅ የሚሳቅ የአብድናጎ አምላክ ለዘለዓለም ይባረክ። እንደዚህ የሚያድን ሌላ አምላክ የለምና ከእቶኑ እሳት ሊያድናቸው ችሏልና ማዳኑ የእርሱ ነውና
ማዳን እርሱ ነውና እጁን ዘርግቶ ጌታ ባይረዳን ከኛ ጋር ሆኖ በችግራችን ባይታደገን እንደዚህ ፈጥኖ ረግረጉ ውጦን ልንጠፋ ነበር። ውሃው አስጥሞን ዛሬ ግን ድነን በሕይወት አለን። ኢየሱስ አውጥቶን ሃሌሉያ ያድነናል ያድነናል። አዋጄ ዛሬ ካፍ የሚወጣው የጸጋ ቃል እንድናገረው ጆሮ የሰማው እናንተ ልብ ውስጥ እንዲሰርጽ አብ በኔ ውስጥ የሚያስተላልፈው ትንቢታዊ ቃል አድናለው ይላል፣ አድናለው ይላል ጌታ፣ አድናለው ይላል፣ አድናለው ይላል፣ አድናለው ይላል፣ አድናለው ይላል። እስራኤል ቅዱስ ልጆችን ያድናል፣ ቤትን ያድናል፣ ዘርን ያድናል። ሃሌሉያ። የኢየሩሳሌም ንጉሥ ሕዝቅያስ ወገኖቼ ይህንን በሰማ ጊዜ ይላል ይሄንን በሰማ ይሄ ንጉሥ በጣም እንደ ዳዊት በእግዚአብሔር ፊት ቅን አደረጉ ከሚባሉ ጥቂት ነገሥታቶች በጎን ነገር በማድረግ በዘመናቸው ሐሳቡን አገልግለው የልቡን ፈቃድ አድርገው ደስ አሰኝተው ምድርን ለቀው ወደ እግዚአብሔር ከተሰበሰቡ የእምነት አባቶች መካከል አንዱ ሕዝቅያስ ነው። ይሄ ንጉሥ ይሄንን በሰማ ጊዜ 800 ሺህ ወታደር አለኝ ዘራፍ ቡራ ከረዩ ማን ከማን ያንሳል አይደለም ያለው። ይሄን በሰማ ጊዜ ልብሱን ቀደደ፣ ማቅ ለበሰ፣ ወደ እግዚአብሔር ቤት ገባ ይላል። ወደ እግዚአብሔር ቤት ነው የገባው ወገኖች። ልብሱን ቀዶ በእግዚአብሔር ላይ እንዲህ ያለ የስንፍናን ቃል ሲናገር በትዕቢት የተሞላ የማይመጥን ከንቱ የሆነ ፍሬ የሌለው ቃል ሰናክሬም በዚህ ልክ እንዳንተ አፍንጫ ያለው በሆነ ነገር የተሰፋ ወባ ጉንፋን ይዞት ደቼ የሚበላ የሆነ ከዝንብ የሚበልጥ አቅም የሌለው ከበረሮ የሚበልጥ አቅም የሌለው የአንድ ሀገር ንጉሥ ሰናክሬም የሚባል ይሄ በትዕቢት የተወጠረ ንጉሥ በእግዚአብሔር ላይ እንዲህ ያለ የድፍረት ቃል ሲናገር ሕዝቅያስ ሰማ። ሕዝቅያስ ይህንን በሰማ ጊዜ ይላል ልብሱን ለሁለት ቀደደ ይላል። ወደ እግዚአብሔር ቤት ገባ፣ ማቅ ለበሰ፣ በእግዚአብሔር ፊት ወደቀ። በቤተ መንግሥት አዛዥ የነበረውን ኤልያቄምን፣ ጸሐፊ የነበረውን ሳምናስን፣ የካህናት አለቆችን፣ ሊቀ ካህናትንና የየነገዱ ተጠሪ ሽማግሌዎችን ወደ ኢሳያስ ወደ ነቢዩ ኢሳያስ ላከ። ማቅ አልብሶ ወደ አሞጽ ልጅ ወደ ኢሳያስ ላካቸው ይላል። እነዚህ በንጉሥ ሕዝቅያስ ስር ያሉ ሹም አለቆች ወገኖቼ በኢሳያስ ደጅ ላይ ቆመው ሕዝቅያስ እንዲህ ይላል አሉ። የመከራ ቀን አለው። ቀኑ የመከራ ቀን። በዚህ ጊዜ ወገኖቼ ጆሮ ከሰጣቸው ዙሪያቸውን ኢየሩሳሌምን ከበውታል። ኢየሩሳሌም በዚህ ሰዓት ተከባለች። መውጫ መግቢያ አታለች። አሦርና በውስጡ ያለው በሚሊዮን የሚቆጠር ሰራዊት ኢየሩሳሌምን ከበዋል። ኢየሩሳሌምን ለማጥፋት ኢየሩሳሌምን ለመንቀል ከበዋታል። እንዲህ አለ ሕዝቅያስ፣ እንዲህ አለ ለኢሳያስ፣ የመከራ ቀን ነው አለ። የተግሣጽ ቀን ነው አለ። የዘለፋ ቀን ነው። ልጆች እንደሚወለዱበት አይነት ቀን ነው አለ። ልክ ምጥ እንዲያዛት ሴት ልጅ ልትወልድ እንዳለበት አይነት ጊዜ ቀኑ እንደዛ ነው የሚመሰለዋል። በዛ ቀን ሴቲቱ ልትወልድ ምጥ ይዟት ሳለ ኃይል እንዳጣች፣ አቅም እንዳጣች፣ መውለድ እንደቸገራት አይነት ሴት ነገር ከብዶናል አለ። ከኛ ቁጥጥር ውጭ ነው አለ። ሰናክሬም የአሦር ንጉሥ እያሰማ ያለው የትዕቢት ቃል፣ የድንፋታ ቃል ነገርየው ከባብዶናል። አንዲት ሴት ልትወልድ ብላ አልጋ ላይ ተኝታ እያማጠች በምጥ ጊዜ አቅማታ ኃይላታ ልጆች የሚወለዱበት ጊዜ ግን ኃይል ጠፋል። ኢየሩሳሌም ኃይል አታለች። ተከበናል። መውጫ ጠፍቶናል። በብዙ ፍርሃትና ድንጋጤ ተውጠናል። ታዲያ የአሦር ንጉሥ በጦር አለቃው በረፋስቂስ የላከውን ቃል አምላክ እግዚአብሔር ይሰማ እንደሆነ ሰምቶ ይገስጸው እንደሆነ ስለዚህ ለቀረው ቅሬታ እባክህ ጸልይ ብለው እነዚህ ከሕዝቅያስ የተላኩ የካህናት ቡድኖች የየነገዱ አለቆች
በአሞጽ ልጅ በነቢዩ በኢሳይያስ ደጅ ላይ ሆነው ወድቀው እየተንከባለሉ አዋራ ላይ እያለቀሱ ደረታቸው በድንጋይ እየደቁ ደማቸውን እየረጩ እያሉ በነቢዩ ፊት አለቀሱ። ኢሳይያስ ይሄንን ጩኸትና ለቅሶ ይሄን ሮሮ በሚሰማበት ጊዜ መንፈስ ቅዱስ በኢሳይያስ ላይ መጣ። የእግዚአብሔር መንፈስ በኃይል ወረደበት። ኢሳይያስ ወደ እርሱ ለመጡ የንጉሥ ሕዝቅያስ መልእክተኞች እግዚአብሔር እንዲህ ይላል አለ። የአባቴ ብሩካን በደሙ ታጥባችሁ የተቀደሳችሁ የመንግሥቱ አምባሳደር የእግዚአብሔር ልጆች ሆናችሁ እግዚአብሔር እንዲህ ይላል አለ ነቢዩ። እግዚአብሔር እንዲህ ይላል። ምን ይላል? የአሦር ንጉሥ ባሪያዎች ስለሰደቡኝ አለ። አሃ እግዚአብሔር ስሜ ቀለዋል አለ፣ ስሜ ተዋርዷል አለ። ስለሰደቡኝ ስለሰማው ቃል አትፍራ አለ። ጉዳዩ ካንተ አይደለም። ጉዳዩ ከኢየሩሳሌም አይደለም። እግዚአብሔር መቼ ያድናል? እግዚአብሔር እውነት ይታደጋሉ? እግዚአብሔር ከአማልክት ጋር ሰው ከሰፋው ቁርበት ጋር በሸክም ከሚወጣ ከሚገባ ዕጣን ከሚታጠንለት ጭስ ከሚጨስለት የሆነ ዱርቶ ከለበሰ በሰው ሸክም ካልሆነ በስተቀር መውጣት መግባት ከማይችል ተራ አማልክት ጋር እንዴት እወዳደራለሁ? ተሰደብኩ አለ እግዚአብሔር። ስለዚህ ጉዳዩ ከኔ ጋር ነዋል። ስለሰማው የስድብ ቃል አትፍራ፣ አትንቀጥቀጥ አለ። እግዚአብሔር ኢየሩሳሌምን ሲያድን አንደኛ ክብሩን እግዚአብሔር ይወስዳል። ሃሌሉያ! አንተን ያድናል፣ አንቺን ያድናል፣ ዘርህን ያድናል። ወገኖቼ የአሦር ንግር ባሪያዎች ስለሰደቡኝ ስለሰማው ቃል አትፍራ። እነሆ በላዩ ላይ መንፈስን እሰዳለሁ፣ ወሬን ይሰማል፣ ምድሩንም ወደ ምድሩም ይመለሳል፣ በምድሩ ላይ በሰይፍ እንዲወድቅ አደርገዋለሁ። እግዚአብሔር እንዲህ አለ። ምለው ነው የመጡት፣ ፕላን ይዘው ነው፣ በጀት በጅተው ነው፣ እቅድ አቅደው ነው፣ እናጥፋት ብለው እንንቀላት ብለው የመጡት። እግዚአብሔር እንዲህ አለ፣ እመልሳቸዋለሁ። በመጡበት መንገድ በስናጋ ላይ በአፍንጫ ላይ ሉጋም አስገባብሃለሁ አሉ። አየህ፣ ማን ነው ከእናንተ እንደኔ ቆንጆ ገጠር ውስጥ የተወለደ? ማን ነው? ሉጋም የገባበት ፈረስ ሳር አይቶ ያምረዋል እንጂ አይበላም። ሉጋም የገባበት ፈረስ ውሃ አምሮታል ግን አይጠጣም። ለምን? ሉጋሙ ይከለክለዋል፣ ሉጋሙ ይቆልፈዋል። ሉጋም ገባበት ማለት እላዩ ላይ የተቀመጠ አንድ የሆነ ፐርሰን፣ አንድ የሆነ ግለሰብ አለ ማለት ነው። እግዚአብሔር ምን አለ? ሰናክሬም ላይ ተቀምጬበታለሁ። ፈቃዱን በኢየሩሳሌም አያደርግም፣ ምኞቱን በኢየሩሳሌም አያደርግም፣ ዓላማውን የወል ነገር አለው። እግዚአብሔር ይለጉማቸዋል። አየህ፣ እናጥፋት ብለዋል፣ ተማምለዋል። በቁጥር ጨምረው ኃይል አስተባብረው ቀስ ፍላጻቸውን ወድረው መጥተዋል። እኔ ግን አለ እግዚአብሔር በሉጋሜ ይዛቸዋለሁ፣ በስናጋቸው ላይ ሉጋሜን አስገባለሁ አለ። አየህ፣ አንድ ፈረስ በሉጋም ከተለጎመ የ10 ዓመት ሕፃን ልጅ ወደ ቀኝ ካለው ፈረሱ ወደ ቀኝ፣ ወደ ግራ ካለው ፈረሱ ወደ ግራ። ምክንያቱም ተለጉመዋላ። ለፈቃዱ አያድርም፣ ለተቀመጠበት ሰው ነው የሚያድረው። ማን የተቀመጠበት? ነገስታትን ልባቸውን ወደ ወደድኩት አዘነብለዋለሁ ያለ የእስራኤል ቅዱስ። ሃሌሉያ! ወደ ወደድኩት አለ። ሃሌሉያ! አየህ፣ አንዳንድ ነገስታቶች አሉ፣ አሁን ያስቁኛል። ኒክሎር ይጃለሁ፣ አጠፋለሁ ይላል፣ እንትናን እቀጣለሁ ምናምን ይላል። ኧረ አይባልም። ሰውየው በሳምንት ውስጥ 50 ኪሎ አወጣል። እዚህኛ ሀገር ያለው የሆነ እንደኔ ፊቱ ሞላ ያለ ነፋስ ይዞት የሚሄድ ፀጉር ያለው መንግስት ነው። እንደኔ እንደዚህ አፍንጫ እንደዚህ አይን ምናምን ነገር ያለው ሰውዬ በቃ እገለብጣለሁ ይላል፣ እንደዚህ ያደርጋል፣ አርሳለሁ ይላል። እንዴ ነጋችን በእግዚአብሔር እጅ ነው ያለው። ነጋችን የቀደመ የእስራኤል ቅዱስ ልዑል እግዚአብሔር ነው። እንዴ ቢፈቅድ ጌታ እድሜ ቢሰጠን ይባላል። አስታርቆ አናቦ ጊዜ ወስዶ አስቦ እንጂ ብር ስላለ ፈረስ ላይ ስለተቀመጠ ምንም ማድረግ እንደሚችል ማሰብ እንዴት ከንቱነት ነው! ከንቱነት። ሰይጣን የገባባቸው ለሰይጣን የተሰየሙ የመንግስቱ የሰይጣን መንግስት አገልጋዮች የሆኑ ሰዎች በዚህ ልክ በክፋት ይሞላሉ። እንዲህ ያለ የትዕቢት ቃል በመናገር ያምጻሉ። እግዚአብሔር ሉጋሙን ይዞ ወደፊት ነው የሚሄደው ካለ አይሄድም። ተለጉሟላ። የለጎመው ሰው ወደ ቀኝ ሂድ ካለ ወደ ቀኝ ሄዳል፣ ወደ ግራ። እግዚአብሔር ምን አለ? በትናጋው ላይ ሉጋምን አስገባለሁ፣ በመጣበት መንገድ መልሰዋለሁ አለ፣ በመውጫው ላይ አደርቀዋለሁ አለ።
ደንገል ይላል። ቀጤማ የሚባለው ሳር ውሃ በተለየው ጊዜ ከአትክልት ሁሉ በፊት ፈጥኖ እንደሚደርቅ እግዚአብሔር እንደዚህ ይላል። ሃሌሉያ! የተነሱባችሁ እንዲሁ በፀሐይ ትኩሳት እንደሚደርቅ ውሃ እንደራቀው ቀጤማ ጠወልጋሉ፣ ይደርቃሉ ይላል ጌታ። ሃሌሉያ! እግዚአብሔር አዳኛችን ነው። ያድነናል፣ ይታደገናል፣ ያድነናል። እና እንዲህ በሉት አለ እግዚአብሔር፣ እንዲህ በሉት አለ። እንዲህ ለካ እነ ሰናክሬም፣ እነ ኢራን መንግስት፣ የእስራኤል መንግስት፣ ትራምፕ የኛ ሀገር መንግስት እንዳለ በሉ ጋር እነ ፑቲን እንደዚህ ተይዘዋል። እንደዚህ ብራዘሬ እንደዚህ ያረጋቸዋል። ወደ ቀኝ ያረጋቸዋል፣ ወደ ግራ ያረጋቸዋል። በመጣበት መንገድ መልሷል። ጎበዝ ገበሬ ማልዶ ተነስቶ ከዘራው ስንዴ ጎን ለጎን የበቀለውን አራሙጫ እንደሚነቅል እቅዳቸውን እንዳይፈጽሙ ጨለማው እንዳይነጋ ላያቸው ላይ ጨልመዋለሁ፣ በመውጫቸው ቆማለሁ፣ ከመነሻ አደርቃቸዋለሁ አለ ጌታ። ትዕቢተኞችን ያዋርዳል፣ ለትሑታን ጸጋን ይሰጣል። ፍቅር በሚባል ጥራዝ ነጠቅ ቃል እግዚአብሔር አይደለልም፣ ደሞም የሚባላ እሳት ነው። የኪዳን ልጆች የአባቴ ቡርካን እግዚአብሔር እንዲህ ይላቸዋል፣ አድናለሁ ይላል ጌታ። እግዚአብሔር በባሪያው በነቢዩ ኢሳይያስ የተነገረውን የትንቢት የኢትዮጵያ እንደተነገረው ትንቢታዊ ቃል የኢትዮጵያ ንጉሥ ሊዋጋ ወጥቷል የሚል ወሬ ይሰማ ይላል። ልክ ወሬ ይሰማል አለ እግዚአብሔር። ዜና አሰማውና ኢየሩሳሌምን ከቦ ያለው የአሦር ንጉሥ ሰናክሬምና ሰራዊቱ ከተማይቱን ለቆ ይሄዳል በወሬ። ይኸውልህ የእኔ ጌታ ስለ እናንተ ብዙ አላቅም። ያነበብኩት የዚህ ቃል ይህ መጽሐፍ ቅዱስ የእኔ አምላክ ፈርዖንን እና ቤተ መንግስቱን በጉርጥ እንደገለበጠ ታውቃለህ። በእንቁራሪት እኮ ገልብጠዋል። አላነበባችሁ ነው? ቆይታችሁ ነው ምስቁት እናንተ። በእንቁራሪት ነው። ለተገለጠው ክብር ተመጣጣኝ ምላሽ አልሰጥ በሚል ትምክት የተቆለለው ከኤዶም ወይንም ደግሞ ከአማሌቅ የተወለደ ሄሮድስ የሚባለው ሄሮድስ አንቲጳስ እግዚአብሔር ትል እኮ ነው የገደለው። ትል እንዲህ ብላ የምትሄድ ትል ጣይቱ ይበላት ሽብሬ ይበላት ትሏ ምን ብሎ እንደጠራት አላውቅም። ሂጅና ይሄ በወታደሩ ተከቦ ያለውን ንጉሱን ሰርስረሽ አቃጥለሽ ድፍ ያላት። እሺ አለቻ ትሏ። እሺ ብላ እንዲህ ያለች ሄደችና ቤት በኩል እንደገባች አለቀም አንገብግባ ደፋችው። የኔ አምላክ ይሄ አምላክ ያንቺ አምላክ ነው። እግዚአብሔር ወንበሩ ይቀልለታል፣ ይፈተዋል። እንዴት ትል ይልካል። ትል በአንበጣ እኮ ነው የተዋጋው። አንቺ አንበጣ ልኩ ዝንብ ልኩ። ይህ ነው እግዚአብሔር አምላካችን፣ ይህ ነው እግዚአብሔር ንጉሳችን፣ አልፋና ኦሜጋ የቅን ፈራጃችን እግዚአብሔር ነው ክብር ሞገሳችን። ሃሌሉያ ወገኖቼ፣ ከኢትዮጵያ ንጉሥ ቲራቅ የሚባል የአሦርን ከተማ ከቧል የሚል ወሬ እግዚአብሔር ወሬ እንዲሰማ አደርገዋለሁ። ኢየሩሳሌምና ግዛቷን ለቆ ቲራቅ ከሚባል ከኢትዮጵያ ንጉሥ ጋር ሊዋጋ ይወጣል አለ እግዚአብሔር። እበትነዋለሁ። ደጅሽ ላይ ቆመ፣ መውጫሽን የዘጋ እግር በእግር የሚከተል አድብቶ ሸምቆ የመጣ ዙሪያሽን የከበበ በኢየሱስ ስም ተበተነ። እግዚአብሔር ወሬ አሰማዋ። ልክ እንደ ነቢዩ እንደ ኢሳይያስ ትንቢት ቃል ተከበናል፣ ነነዌ ተከበበች፣ የአሦር ዋና ከተማ አለቀላት የሚል ወሬ ሰማ። ሰራዊቱን ከኢየሩሳሌም ጥይት ሳይተኮስ ቦምብ ሳይፈነዳ ረጎራ ብሎ ጦር ሳይዘምት ክተት ሳይታወጅ ከኢየሩሳሌም አንድ ወታደር በፈረስም በሰረገላም ታጥቆ ሳይወጣ የኔ አምላክ ጠላትን ከግዛትና ከቀጠና ከመውጫ መግቢያ ከምሰራበት ቢዝነስ ከከበበ ከበባ በኢየሱስ ስም በሚሰማ አስደንጋጭ ዜና አስደንጋጭ ወሬ በኢየሱስ ስም ስብሰባቸውን ይበትናል፣ ሰልፋቸውን ይበትናል፣ ምክራቸውን ከንቱ ሐሳባቸውን መና ያደርገው። እግዚአብሔር ያድነናል። የሚገርመኝ
ንጉሥ ሕዝቅያስ ማን ነው? የአሦር ንጉሥ ሰናክሬም ወሬውን ሰምቶ ሰራዊቱን ይዞ ሲሄድ ደብዳቤ ጻፈለት። ለማ? ለሕዝቅያስ። እረበለው አንተ ሰይጣን ማረፍ የለውም። ውርደታም እኮ ነው። ውርደታም የሆነ በሽቅ ያለ ክፉ ጠላት ደብዳቤ ጻፈ። ደብዳቤው ምን ይላል መሰለህ? ለኢየሩሳሌም ንጉሥ ለሕዝቅያስ እንዲህ በሉት የሚል ደብዳቤ። ኢየሩሳሌም በአሦር ንጉሥ እጅ አትሰጥም ብሎ አምላክ አያታል። የባሰ ነገር አታምጣ። ከፊተኛው ዛቻ ራፋስቂስ ከሚባለው ከሰናክሬም ጦር አዛዥ ወይም መከላከያ ሚኒስተር አንደበት ይነገር ከነበረው የትንቢት ቃል አሁን ደግሞ ደብዳቤ ላይ የተጻፈው አስፈሪ ቃል፣ አስደንጋጭ ቃል። ቃሉ እንደዚህ ይላል። ኢየሩሳሌም በንጉሥ በአሦር እጅ በሰናክሬም እጅ ታልፋ አትሰጥም ብሎ አምላክ እግዚአብሔር አያታል። የአሦር ንጉሥ ነገሥታት በምድር ላይ ያሉትን ነገሥታት እንዴት እንዳጠፏቸው ሰምታል። አንተስ እንዴት ትድናለህ? የታወቁ የአሕዛብ አማልክቶች ሕዝባቸውን ነገሥታቶቻቸውን ከአሦር መንግሥት እጅ መቼ አዳኗቸው? የሐማት ንጉሥ አማልክት፣ የአርፉን ንጉሥ አማልክቶች ወዴት ናቸው? የናና የሔዋን ንጉሥ አማልክቶች የት ነው ያሉት? በደብዳቤ ማለት ነው። የኢትዮጵያን ንጉሥ ቲርሐቅ የሚባለውን ንጉሥ ለመዋጋት ወሬ ሰምቶ ሲወጣ ለሕዝቅያስ ደብዳቤ ላከ። አሁን ደብዳቤውን ነው የምነግራቸው። ሕዝቅያስ በአሦር ንጉሥ በሰናክሬም መልእክተኞች የተላከውን ደብዳቤም ይሄ ሕዝቅያስ ምን አይነት ንጉሥ ነው! ደብዳቤውን ይዞ ወደ መቅደስ አየህ፣ ይፎከርበታል። ወደ መቅደስ ሰው ይዘትበታል። አየህ፣ እነሱ በሚገለጡበት ክፋት አይገለጥም። እነሱ በታመኑበት ሰራዊት አይነት ፈረሰኛ ሰረገለኛ ብሎ ምድብ በምድብ ከፍሎ ጦር በጦር አዝምቶ የመጣበትን ሐሳብ በሐሳብ መጉቶ ስብሰባ በስብሰባ አያጣፋም። አየህ፣ ጸሎት አለ። ወደ ጸሎት ደብዳቤውን ይዞ ገባ ይላል። በእግዚአብሔር ፊት ደብዳቤውን ዘረጋው። ተመልከት የሕዝቅያስ ጸሎት ይላል። ሕዝቅያስ እንዲህ ብሎ ጸለየ። በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሠራው ጌታ እግዚአብሔር ሆይ በምድር ባሉ ነገሥታት ሁሉ ላይ አንተ ብቻ አምላክ ነህ አለ። በምድር ባሉ ነገሥታት ሁሉ ላይ ይኸውልህ አላውቅም እያለ የሚነዛው አረብ ሀገር ያለው፣ ግብፅ ያለው፣ ኢትዮጵያ ያለው፣ ጃፓን ያለው ፍጥረት ዓለሙ ላይ ባሉ ነገሥታት ላይ ተቀበሉትም አልተቀበሉትም እኔና ሕዝቅያስ እንዲህ ብለን እናውጃለን። አንተ ብቻ አምላክ ነህ። ሰማይና በሰማይ ያሉ ምድርና በምድር ያሉትን ሁሉ የሚታየውን የማይታየውን ኃይላትን፣ ስልጣናትን፣ አለቆችና ገዢዎችን የፈጠርክ አንተ ነህ። ፈጣሪያቸው ሰጪ አምጪ አንተ ነህ። አቤቱ እግዚአብሔር ሆይ ጆሮውን አዘንብለህ ጩኸታችንን ስማ፣ ልመናችንን አድምጥ፣ ዓይኖችን ክፈት፣ የሚሆነውንና ሊሆንብን ያለውን ተመልከት። የሰናክሬም ስድብ በሕያው አምላክ ላይ ያሰማውን የትዕቢት ቃል ስማ፣ የላከውንም ይህንን ደብዳቤ ተመልከት ብሎ በእግዚአብሔር ፊት ጸለየ። ሕዝቅያስ አድነን ወዮ ልጠፋ ነው አይደለም ጸሎቱ። ስምህ ተሰደበ። ያ በሰማይ የምትኖር አባታችን ስም ይቀደስ ብለን በጸሎት መክፈቻ አንደበታችን ለጸሎት ሲከፈት የምንቀድሰው በልዩነት ይገለጥ፣ በክብር ይገለጥ፣ ከአማልክት በልዩነት ይገለጥ፣ ስም ከፍ ይበል፣ ስም ይድመቅ፣ ይግነን ብለን የምንጸልይበት ስም የጻድቅ መታመኛ፣ ጻድቅ ሮጦ ከፍ ያለበት መማፀኛ ከተማ የሆነው ያስጠለለን የሰወረን ስም አቤቱ ተሰደበ። ሕዝቅያስ እየጾመ ሆዱን ከእንጀራ አፉን ከርጥቦ ከልክሎ ደጁን እየጠና የሚጮህበት ትልቁ ርዕስ ምንድን ነው ካላችሁ፣ ስም ተሰደበ። አቤቱ ይኸው ደብዳቤውን ተመልከት። በአንተ እያላገጠ ነው። አዎ እያላገጡ ነው። መዳኛችን ክርስቶስ ነው እንላለን። እነሱ ሰፍተው ከሆነ ምንድር ከሆነ እንትን አያመጣሉ። አይ በ44ቱም በ88ቱም በዚህኛው በዛኛው ብለው ኢየሱስ ሲደመር እከሌ ሲደመር እከሌ እነዚህም ተሰብስበው ያዱነናል። በመስቀል የተገለጠውን ማዳን ከንቱ የሚያደርግ እሳቤ በክርስቶስ የማዳን ስራ ላይ የሚያላግጡ
እግዚአብሔር በገለጠው የማዳን ሥራ ላይ በጣም የሚመጻደቁ ከንቱ ቃል የሚናገሩ ዛሬስ እንዲህ የሚናገሩ ጌታ ሆይ ስምህን አክብር ነው ጸሎቱ። ስምህን አክብር። ሰናክሬምና በውስጡ ያሉ አለቆች፣ ገዢዎችና መኳንንቶች፣ የጦር ሽማምንቶችና በጋዞች እንዲህ ብለው ተሳልቀዋል። በእውኑ እግዚአብሔር ሊያድን ይችላል ወይ እያሉ አላገጡ። እግዚአብሔር ሆይ ስማ። እግዚአብሔር ሆይ አለ በእርግጥ የአሦር ነገስታት በምድር ላይ ያሉ ታላላቅ ህዝቦች ነገስታቶቻቸውን ምድራቸውን ሁሉ ባድማ አድርገዋል አለ። አዎ አውቀናል አለ። እርግጥ ነው ብዙ ነገስታትን የአሦር ንጉሥ ባድማ አድርጓል። ሰናክሬምና ሰራዊቱ ያልደፈጠጠው የሀገር ንጉሥ የለም። ያልገደሉት ያልነቀሉት የሀገር መንግስት የለም። እርግጥ ነው ይህን እናውቃለን አለ ጌታ ሆይ እያለ እየጸለየ ይህን እናውቃለን። አማልክቶቻቸውም ቢሆን ወደ እሳት ጥለዋል። ይህንንም እናውቃለን። ሰናክሬምና በሱ ስር ያሉ የጦር አበጋዞች ሰው ሰፍቶ በእንጨት አዋቅሮ በጭቃ ለብጦ በወርቅ ለብጦ የሰፋቸው በሆነ ሜትር የተመተሩ በሚስማር የተቸነከሩ የሆኑ ዓመት ስም ይወጣላቸው በሸክም የሚወጡና የሚገቡ አማልክቶቻቸው እሳት ውስጥ ጥለዋል። እናውቃለን እሳት ውስጥ እንደጣሉ። አሦርና ንጉሱ ይህንን ነገር እንዳደረጉ እናውቃለን። እነዚህ አማልክቶች የሰው እጅ ስራ እንጂ በእርግጥ አምላክ አይደሉም። የሰው እጅ ስራ ናቸው እንጂ አምላክ አይደሉም። አሁንም እግዚአብሔር አምላካችን በምድር ላይ ያሉ መንግስታት አንተ ብቻ አምላክ እንደሆንክ፣ አንተ ብቻ እውነተኛ ገዢ እንደሆንክ ያውቁ ዘንድ ከእጁ አድነን። አየህ፣ ስታድነን አንተ ታወቅ፣ ስታወጣን አንተ ታወቅ። የኔ አምላክ ይታወቅ፣ እግዚአብሔር ይታወቅ፣ እግዚአብሔር ይታወቅ ወገኖች፣ እግዚአብሔር ይታወቅ። አድነንና ይወቁ፣ አውጣንና ይወቁ። እግዚአብሔር ማለት ይህ ነው ይበሉ። ሰይፋቸውን ጥለው ሰረገላቸውን ጥለው በጉልበታቸው ይንበርከኩ፣ ደረታቸውን እየደቁ ንስሐ ይግቡ። ለተገለጠው የማዳን ሥራ ምላሽ ይስጡ። በንስሐ እያለቀሱ ይመለሱ ወደ አንተ። አንተ ብቻ አምላክ፣ አንተ ብቻ ዳኝ እንደሆንክ፣ አንተ ብቻ እውነተኛ ንጉሥ እንደሆንክ አቤቱ ይወቁ ብሎ ጸለየ። እግዚአብሔር እንዲህ አለ፣ አድናለሁ አለ። በኢሳይያስ አድናለሁ አለ። ይሄ ሁሉ አድናለሁ ቃል እያለ ሰናክሬም የኢትዮጵያ ንጉሥ ቲርሐቅን እንደምንም አሸንፎ ያለውን ሰራዊት ሰብስቦ እንደገና ኢየሩሳሌምን ከበበ። ዛሬ በአሜሪካን ሰኞ ነው። በኢትዮጵያ ሰዓት አቆጣጠር ከቀኑ 9 ሰዓት ከ10 ነው። ዛሬ 3 ሰዓት ከ10 ይባላል እኛ ጋር። ሰኞ ነው። ማክሰኞ ላይ ሰናክሬም ኢየሩሳሌምን ሊያጠፋ ነው። ነገ ማለት ነው። ስንቶቻችሁ ገብቷችኋል? ነገስ ማክሰኞ ማለት ነው። ይሄ መልእክት ሲነገር ሕዝቅያስም መልእክቱን በጥርጣሬ ነው የማየው። ምክንያቱም ሰውየው አንድ እርምጃ ነው የቀረው። እንዳውም 2000 ሰረገላና ፈረሰኛ ልስጥ ብለዋል ሰናክሬም። ልስጥና ነገ ማክሰኞ ናውጣ ግጠመኝ። ተመልከቱ ትዕቢቱን። ናውጣ ግጠመኝ። እግዚአብሔር አምባዬ ነው፣ እግዚአብሔር መጠጊያዬ ነው፣ እግዚአብሔር ኃይሌ ነው፣ እግዚአብሔር አዳኜ ነው እንዳለ ዳዊት ማለት ነው። ታዲያ እግዚአብሔር ለይሁዳ ሕዝብ በኢየሩሳሌም ኩርምትምት ብሎ ኮቴውን እየሰማ ግዛቱን እየሰማ እግዚአብሔር እንዲህ አለ፣ ይህ ምልክት ይሆንላችኋል አለ። በዚህ ዓመት የዘራችሁትን አለ። ሰውየው ማክሰኞ ሊያጠፋ ነው። እግዚአብሔር ግን ነገ ሊያጠፋ እኮ ነው። ሰናክሬም ነገ ሊያጠፋ። ይሄ በጊደር ደም፣ በኮርማ ደም፣ በበግ ደም ቃል የተገባለት የኪዳን ሕዝብን ለማጥፋት ሰናክሬምና በውስጡ ያሉ የጦር አበጋዞች ተማብለው ጥርሳቸውን ነክሰው ቢላቸውን ስለው በፈረስ ሰረገላ፣ በጦር በጋሻ በሰይፍ ምድሪቱን ከበዋታል። የአፈር ድልድል ሊሰሩ ምድሪቱን በአፈር ሊከድኗት፣ ኢየሩሳሌምን ድፍጥጥ ሊያርጉት አንድ የሆነ ደቂቃን የቀራቸው። እግዚአብሔር ደግሞ እንዲህ ይላል፣ በዚህ ዓመት የዘራችሁትን ትበላላችኋል። እንዴ ማክሰኞ ዕለት አትጠፋ። ነገ ተብሎ በቀጠሮ ተይዞባችሁ። ባለፈው እንደነገርኳችሁ ሃማ ምን አለ? ከቤተሰቦቹ ጋር መከረና የገዛ ቤተሰቦቹ ንግሥቲቱ አስቴር ወደ ጠራቸው ወደዛ ግብዣ ደስ ብሎ እንድትገባ ነገ መርዶክዮስና በሱር ያሉ የአይሁድ ሕዝቦች በሱሳ ግንብ ያሉ እስራኤላውያንን ግደላቸው፣ እነቃቸው ብሎ
አዘዘ ይላል ነገ ብሎ ደስ ይበላችሁ የአባቴ ብሩካን የእግዚአብሔር ወገኖች በእውነት ደስ ይበላችሁ። በዚህ ዓመት የዘራውን ትበለዋል አለ። ታረሰውን አጭደ ወቅተ ምን ማለት ነው? ማክሰኞ ዕለት አትጠፋም። የሆነ ቀን የተቀጠረላችሁ ጠላት የቀጠረው ቀጠሮ በእናንተ ላይ ምሎ ዝቶ መክሮ አስመክሮ አስዶልቶ ሴራ ሲሸርብ አድሮ የፈተፈተው በኢየሱስ ስም በቀጣይ ቀናችሁ ላይ የጠላት ሐሳብ በቤታችሁ አይፈጸም። ጠላት በእናንተ ላይ ያወጀው አይፈጸም። ሟርትና የሟርት ሥራ፣ ጥንቆላ የጥንቆላ ሥራ፣ መተት የመተት ሥራ፣ ድግምት የድግምት ሥራ እናንተ ላይ አይሰራም። በቀጣይ ቀናችሁ ነገራችሁን ለማጨለም የሚወጣ ጥርሱ የሰላ የሞት ልጅ የሆነ አጋንንት በኢየሱስ ስም እግዚአብሔር ይገለብጠዋል። ሃሌሉያ። በባዕድ ምድር ያላችሁ በሰው ሀገር ምድር እግራችሁ የረገጠ በምሕረቱ ተከልላችኋል፣ በደሙ ተሸፍናችኋል። ሐማና ቤተሰቡ ያወጡት አዋጅ እናንተ ላይ አይፈጸምም፣ አይሰራም። በዚህ ዓመት አለ ደግሞ እንዲህ አለ፣ በሁለተኛው ዓመት ትዘራላችሁ በለው በሁለተኛው ዓመት መሬት ታርስና አለ እግዚአብሔር እኮ ነው። እናንተ እንዴት ያለ ድንቅ መልእክት ነው! በሁለተኛው ዓመት ደግሞ መሬት ታርሳለህ አለው። ከዛስ መሬት ታርስና ከዛ ትዘራለህ አለው። ከዛስ ታጭድና ትበላለህ። እንደሱ ብቻ አለ። በሶስተኛው ዓመት ወይን ትተክላለህ ወይ ከወይን ትበላለህ፣ ከወይን ትጠጣለህ። አይገርምም? ሰናክሬም አንድ እርምጃ ቀርቶታል። አንድ እርምጃ ዘሎ ሊገባ በርሽን ሰብሮ ሊገባ ምሎ ዝቶ የተነሳ መክሮ አስመክሮ የተነሳ በሆነ ቀዳዳ በሆነ ክፍተት እቅድ አውጥቶ ፕላን በጀት በጅቶ የተነሳ አፌን እንደከፈተው እንደዚህ ቃል ትንቢት እናገራለሁ። ሃሌሉያ። ነጋችን በእግዚአብሔር እጅ ተይዟል። አንጠፋም። እግዚአብሔር ያድነናል። እግዚአብሔር ይታደገናል። እግዚአብሔር እንዲህ አለ፣ በሶስተኛው ዓመት ይሆናል ይሁዳ የይሁዳ ቤት ቅሬታ አለ፣ የቀረው ቅሬታ ስር ይሰዳል አለ። ወይ ስር ይሰዳል። እንንቀለው ያሉ አይነቅሉም አለ። በእግዚአብሔር ላይ ተመስርታል፣ በኪዳን ተመስርታል፣ በቃሉ ላይ ተመስርታል። እርሱ ክርስቶስ ነው በሚለው በመጣው መገለጥ ላይ ተመስርታል። ማንም ሰው መጥቶ አይነቅልም አለ። ፈረስ አለኝ ብሎ ሰረገላ አለኝ ብሎ የዛ ብሔር ወገን ነኝ የዚህ ዘር ወገን ነኝ የባለስልጣን ዘመድ ነኝ ብሎ ማንም አይነቅልም፣ ከስፍራ አያነሳም። አየ በእጁ ተይዛል። ሃሌሉያ። ዙሪያ በእሳት ታጥሯል። በመካከል እግዚአብሔር ክብር ነው። ትሰማለህ ወይ አባቴ ቡርካን? ጆሮ አለ ወይ? እግዚአብሔር እንዲህ ነው የሚለው። ሃሌሉያ። የይሁዳ ቤት ቅሬታ እናንተ የቀራችሁ የመንግስቱ አምባሳደር ወገን የሆናችሁ በደሙ ታጥባችሁ የተቀደሳችሁ እግዚአብሔር ልጆች ስር ትሰዳላችሁ። ምን ማለት? ማንም አይነቅልም። ያዕቆብ ስር ይሰዳላል። በሚመጣው ዓመት አለ ስር የምንሰድበት ነው፣ የምንረገጥበት። እንደ ትላንቱ ባገኙት ክፍተት በሆነ አጋጣሚ ገብተው ረጋግጠው አያቆስሉንም አለ። እኔ አለ እግዚአብሔር በቀንም በሌሊት እጠብቀዋለሁ አለ። በሆነ ክፍተት ገብተው ለቅመው ከስራ አድርቀው የበሉን ከዚህ በኋላ አይበሉንም አለ። እግዚአብሔር በቀንም በሌሊት ጠባቂያችን ነው። አድናለሁ አለ። ቅሬታው ስር ይሰዳል፣ ከላዩ ፍሬን ያፈራል። ቅሬታ የሆነው ከኢየሩሳሌም የተረፈው ከጽዮን ይመለሳል። ስለ አሦር ንጉሥ እግዚአብሔር እንዲህ ይላል። ስለ ፎከረብህ ጠላት እግዚአብሔር እንዲህ ይላል። ስለ አሦር ንጉሥ አንደኛ ወደዚች ከተማ አይገባም። አይገባም እንዴ? ኧረ እዛ ሰፈር እኮ ነው ያለው። ኮቴው እየተሰማ ነው። አይሰማ። እግዚአብሔር እንዲህ ይላል፣ አይገባም። ወደዚች ከተማ አይገባም። ሰይፍ ስሏል፣ አይገባም። ጦር መዟል፣ አይገባም። ኃይል አለው፣ አይገባም። ጄት አለው፣ ታንክ አለው፣ መድፍ አለው፣ ምንም ይኖረው ወደ አንቺ ቤት አይገባም። ወደ አንተ ቤት አይገባም። ኢየሱስ በገባበት ኢየሱስ ርስት ግዛት ባደረገው ልብ ውስጥ የእናት የአባት የሚባል ኮተት አይገባም። ስም ይወጣለት ቡና ሲያፈሉለት፣ ደንቃራ ነገር ሲጥሉለት፣ ቅቤ የተቀባ ነገር ቂጣ ሲቆረስለት፣ ንፍሮ ተቀቅሎ ሲደፋለት፣ በየዛፍ ጥላው ስር ሲመለክ የነበረ አንቺ በኪዳኑ በዘላለም ፈቃድ ውስጥ የተጠራሽ የመንግስቱ አምባሳደር አንቺ ቤት አይገባም። አንተ ቤት
አይገባም ይላል እግዚአብሔር። ወደዚች ከተማ ሰናክሬም አይገባም። የሰናክሬም ምክር ፈርሷል። እናገራለሁ፣ ጆሮ ያለው ይስማ። የሰናክሬም ምክር ፈርሷል። ወደዚች ምድር አይገባም ይላል ጌታ። ፍላጻ አይወረውርባትም። አየህ፣ ምላጩን ስቦ አይተኩስብሽም። ፈረሱ ላይ ተቀምጧል፣ ጋልቦ አይመጣም። ሰረገላው ላይ ተቀምጧል፣ በሩ አይመጣም። ፍላጻውን አይወረውርም። ጋሻ አንግቦ አለ አይመጣም። የአፈር ቁልል ወይም ድልድል እዚች ከተማ ላይ አይሰራም። ምሽግ ቆፍሮ እዚች ከተማ ላይ አይሰራም። ይልቁንም አለ እግዚአብሔር በመጣበት መንገድ ይመለሳል፣ ወደዚች ከተማ አይገባም ይላል እግዚአብሔር። እግዚአብሔርን ይላቸዋል። ፍጥረት ዓለሙ ግብር እየገበረለት ነው። ና ና ና እያለ ከበሮ እየተደለቀለት ነው። እኔ በምኖርበት አሜሪካ ምድር ላይ ኢሉሚናቲው 666 ትንሽ ትልቁ ተነስቶ ሰይጣንን እየጠራው ነው። በቃ እያጨበጨበ በፉጨት ና ና እያሉት ነው። እነግርሃለሁ፣ አንተ ቤት ግን አይገባም። አንቺ ቤት አይገባም፣ አይገባም። ኢያይሮስ የሚባል የአንድ የምኩራብ አለቃ ታናሽቱ ልጄ ልትሞትብኝ ነው፣ ድና በሕይወት እንድትኖር ናና እጅን ጫንባታል። ኢያይሮስ ልጅ እያለች ነው፣ ልትሞት ነው፣ እያቃሰተች ነው። የዚህ ጊዜ ጠብ ዝርግፍ እያለ እግሩ ስር ወድቆ ተማጸነው፣ አጥብቆ ለመነው ይላል እግዚአብሔር ቃል ሲናገር፣ ናና ድንልኝ አለው። የዚህ ሰውዬ ተማጽነው ኢየሱስ ሰምቶ አዘነና እንሂድ አለ። አብሮት እየሄደ እያለ በመንገድ ላይ 12 ዓመት ደም ሲፈሳት የነበረ ሴት ኢየሱስን ጨርቁን ነካች። ብነካው እድናለሁ በሚል እምነት ዘላ ጨርቁን ነካች። የደሟ ምንጭ ይደርቃል። ከሴትዮዋ ጋር ዲያሎግ እያደረገ እያወራ ማን ነካኝ፣ አንቺ ሴት እምነትሽ አድኖሻል ምናምን እያለ ከቤቱ መርዶ ነጋሪ መጡ። እንዲህ አለ፣ መምህሩን አታስቸግረው፣ ልጅቱ ሞታለች። እቤት ውስጥ ሞት ነግሷል። እቤት ውስጥ የሞት ጥላ ሰፏል። ልጅ ትንፋሿ ጸጥ ብሏል። እድርተኛው ጥሩምባ እየነፋ ነው። የቀብር ሰዓቱ ተቆርጧል። በቃ ነገር ተዘጋሉት። አየህ፣ ኢየሱስ እየመጣ እያለ ነው። አየህ፣ ለኢየሱስ ታሟልም ሞቷልም ያው ነው፣ አንድ ነው። ታሞ ከሆነ ይፈውሰዋል፣ ሞተ ከሆነ ይቀሰቅሰዋል። ለሞተ ሕይወትን የሚሰጥ መንፈስ የሆነ ጌታ ይለዋል። አይዞ እመን እንጂ አትፍራ አለው። ኢየሱስ ተራምዶ ቤቱ ገባ። አየህ፣ ሁለት ነገር በአንድ ቤት ውስጥ ደባል አይሆንም። ሞትም አይገባም፣ ኢየሱስም አንዱ መልቀቅ አለበት፣ አንዱ መልቀቅ አለበት። አየህ፣ ኢየሱስ በገባበት እኔ በምታየኝ እዚህ ከመላጣይ ጀምሮ እዚህ ውስጥ እንዴት የአባቴ እናት ይገባል? እንዴት ነው የሚገባው? ቤት ቀዳዳ፣ ቤት ክፍተት ይገባል። ትቃልዳለን። አይ ኢየሱስም ገብቶ አጅሮም እንዴት ይገባል? እንዴት ይገባል? እንዴት ይገባል? ኢየሱስ ሲገባ ሞት ወጣ። ኢየሱስ ሲገባ ሞት ወጣ። ሃሌሉያ! ከሞት ወደ ሕይወት ከጨለማ ወደ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ የእግዚአብሔር ወገን፣ ልዩ ሕዝብ ተብለን የተጠራን እኛ አየህ፣ ከሞት ወደ ሕይወት ከጨለማ ወደ ብርሃን ሰፈር ቀይረናል፣ አለቃ ቀይረናል፣ አገር ቀይረናል። ኢየሱስ ጌታ ነው። አሁን ያለንበት የሕይወት ዓለም ነው። ሞት ሆይ መውጊያት አለ፣ ሲኦል ሆይ ድል መንሳት አለ። ሁለቱንም በሕግ ጥላና ሽፋን እላያችን ላይ ቀንበር አክብዶ ያለውን የኃጢአትን ዕዳ ከላያችን ላይ ደመሰሰው። አየህ፣ ስለ እኔ አየህ፣ የኔ በሕግ መተላለፍ የተጫነኝን እርግማን ወሰደና በእንጨት ላይ ተሰቀለ። እኔ ነፃ ስሆን እሱ ስለ እኔ እርግማን ሆኖ አየህ። ስለዚህ እርግማን የለብኝም ምለው ከቃሉ የተነሳ ነው። ነፃ ሕዝቦችን እግዚአብሔር እንዲህ ይላል፣ አይገባም። ዛቻ የሰማችሁ የቢላ ድምፅ፣ የእሳት ድምፅ፣ የጠላት ግሳት የሰማችሁ እግዚአብሔርን ይለኛል፣ ወደ እናንተ አይመጡም። ቆይ ጠብቅኝ ተብለሽ ከነገ ወዲያ ተብሎ ቀጠሮ ተይዞ የሰማችሁት በኢየሱስ ክርስቶስ ስም እግዚአብሔር እንዲህ ይላል፣ አይመጣም፣ አይገባም። እንዲህ ይላል፣ በመጣበት መንገድ ይመለሳል፣ ወደዚች ከተማ አይገባም ይላል እግዚአብሔር። ስለ ራሴና ስለ አገልጋይ ስለ ዳዊት ይችን ከተማ እጋርዳታለሁ፣ አድናታለሁ ይላል። የሚገርማችሁ በዛች ሌሊት ምን ማለት ነው? ያቺ ሌሊት እኛ ሀገር
ሰኞ ማታ ሊሆን ነው 9 ሰዓት ከቀኑ 3 ሰዓት ከ23 ነው 9 ሰዓት ከ25 ማለት ነው ሊመሽ ነው እና በዛ ሌሊት ላይ መልአክ መጣ። የሰናክሬም ጦር ማክሰኞ ልክ ፀሐይ ስትወጣ ኢየሩሳሌምን ሊወር ነው። የመልአክ መጣ። ኳኳታ የለ፣ ድምፅ የለ፣ የኮቴ ድምፅ የለ። መልአኩ እንዴት እንደገባ አይታወቅም። ቤት በኩል ቀዶ ቤት በኩል ሸልኮ እንደገባ አይታወቅም። ድብን ብለው ተኝተዋል ሰናክሬምና ወታደሩ። ብርጋዴሩን፣ ጀነራሉን፣ ሻለቃውን፣ 10 አለቃውን፣ 50 አለቃውን፣ 100 አለቃውን ሄዶ ብቻ መልአኩ ሲጥ 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 እያረገ ገደላቸው። ተራው ወታደር ብቻ ቀረ። የተገደሉ የሰራዊት አለቃ ብዛት 185,000 የጦር አለቆችና በጋዞች ድብን ብለው ተኙ። ማለዳ ላይ ጥሩምባ ተነፍቶ በሉ እንነሳ ኢየሩሳሌምን እንውጋ ሲባል አዛዡ የቀስት ክፍል፣ የሰይፍ ክፍል፣ የጦር ክፍል፣ የፍላጻ ክፍል፣ የፈረሰኛው፣ የሰረገለኛው፣ የታንከኛው፣ የእግረኛው፣ የአየር ኃይሉ፣ የባህር ኃይሉ እንዳለው አልቋል። እንዳለ አልቋል። ዛሬ ሌሊት ገባ እግዚአብሔር ገባ። አየ ሳይገባ ገባባቸው። እግራቸው ሳይንቀሳቀስ ጨለማው ሳይነጋ በሌሊት የተላከ መልአክ መጣና ሳይተነፈሱ ትንፋሻቸውን ጸጥ። እንዴት አድርጎ እንደገደላቸው አይታወቅም። 185,000 የአሦር ጦር አለቆች ረገፉ። የዚህን ጊዜ ሰናክሬም ይህንን አይቶ ደንግጦ ጨርቁን ጥሎ ወደ ሀገሩ እንዴ ማን ነው የገደላቸው? ፑፍ! አይ እግዚአብሔር ሮጠ። ወገኖቼ የሰናክሬም አምላክ ናሳራክ የሚባል አምላክ አለው። ናሳራክ የሚባለውን አምላክ ለማምለክ ዕጣን ይዞ ሊያጠን ሲገባ አድራማሌክና ሳርሳር የሚባሉ 2 ወንድ ልጆቹ አባታቸው ዘንዶ ይሁንባቸው እንደ ዘንዶ አድርገው ይዩት፣ እንደ እባብ ይዩት፣ እንደሆነ ድብ አይነት አውሬ አድርገው ይዩት። አላቅም አባታቸው እኮ ነው። እንዴት እንዳዩት አላቅም። ገቡና ብቻ በሰይፍ የገዛ ልጆቹ በሰይፍ እሱ እያጠነ ናሳራክ ሆይ ለምን ተውከኝ ያለ ያ እንዲህ ብሎ ደርቆ የቆመ አምላክ እንዲህ ጥርሱን አግጦ እንዲሆን አፉን አሹሎ የቆመው አምላክ ናሳራክ ሆይ ለምን ተውከኝ፣ ለምን በጦርነት አረዳኝ ብያለ ልጆቹ ከጀርባ መጥተው አንዴ በጦር አንዴ በሰይፍ ጭፍ። እግዚአብሔር ምን አለ? በትናጋው ልጓም ምን አስገባለሁ፣ በመጣበት እግሩ መልሰዋለሁ፣ በመውጫው ላይ አደርቀዋለሁ። ዳግም በኢየሩሳሌም በጠራዋት ርስቴ በሆነችው የንጉሥ ከተማ በሆነችው በዚች ከተማ የሰናክሬም ምክር አይሰራም። እቺ ከተማ እጋርዳታለሁ፣ አድናታለሁ። እግዚአብሔር ታሪክ በመናገር እኔን ሊያስደንቅ አንቺን ሊያሰኝ ፈልጎ ይህንን ታሪክ አልተናገርም። የዚህ ታሪክ ግልባጭ ለአንቺ ምንድን ነው? አድንሻለሁ፣ እጋርድሻለሁ ነው። የዛቱብሽ በሰላው ጥርሳቸው ሊበሉሽ ቀን ቀጥረው ጊዜ ወስደው ተማምለው ቢላ ስለው የሚመጡ በቁጥር ጨምሮ የሚመጡ በዘመድ ዘመዶቻቸው የሚመጡ በፈረስ ሰረገላ የሚመጡ ኢየሩሳሌም እንዳይገቡ 1 ደቂቃ እንደቀረው ለመግባት የሆነ ሰከንድ ለቀረው አይነት የሆኑ ጠላቶች ኢየሩሳሌም እንዳይገቡ እግዚአብሔር ጣልቃ ገብቶ በመጡበት መንገድ እንደመለሰ መውጫቸው ላይ እንዳደረቀ ከምንጫቸው እንዳደረቀ እናገራለሁ። ጠላቶችሽ እንዲሁ ይደርቃሉ። አንቺ የመንግስቱ አምባሳደር፣ የእግዚአብሔር ወገን፣ አዲስቷ ኢየሩሳሌም በደሙ የታጠብሽ የእግዚአብሔር ቅዱስ ከተማ፣ የእግዚአብሔር በተራራ ያለች ከተማ ልትሰወር አይቻላትም እንደሚባል መጽሐፍ ቅዱስ በተቀደሰው ተራራ ስም ከፍ ይላል። የተቀደሰ ተራራ ማን ነው? እኔ ነኝ። የተቀደሰ ተራራ ማን ነው? አንተ ነህ። በእውነት እነግራለሁ፣ አትወረርም። መሐላቸውን አይፈጽሙም፣ ዛቻቸውን በአንቺ አይፈጽምም። እግዚአብሔር ኢየሩሳሌምን አድናለሁ አለ። ኢየሩሳሌምን አድና እንደተናገረው አደረገ። የሕዝቅያስ 800 ምናምን ሺህ ወታደር አልወጣም።
አልወጣም። እጁን አንስቶ እየጸለየ ነው። እግዚአብሔር በሌሊት ሄዶ ጴጥሮስን በመልአክ በኩል እንደፈታው በሌሊት የሆነ ታምራት አደረገ። እግዚአብሔር መልአክ መጣ። እንዴት እንደሆነ ያላቅም፣ ብቻ ቆልፎ ሲጥ በእውነት ምክራቸውን ወደ ብብታቸው ይመልሷል። የማሱት ጉድጓድ ላይ እነሱ ይወድቃሉ። አንተ በደሙ ያውም በሚናገር ሕያውና መንፈስ በሆነ በልጁ በክርስቶስ ደም ለዚህ ክብር የታጫችሁ ታጥባችሁ የተቀደሳችሁ የአባቴ ወገኖች ጥፋት በላያችሁ ላይ አይሆንም። ከዘመን ፍጻሜ ጋር ተያይዞ ወደ እናንተ ልጅ የሚቀርብ ነገር የለም። አሁን ሕዝቅያስ አይደለም የዚህ ቤት አለቃ፣ የኢየሩሳሌም የቅርብ ተጠሪ የበላይ ጠባቂ ኢሳያስና ሕዝቅያስ ናቸው። ሁለቱም ሞተዋል። እኔ የሞተ የምጠብቀው ተስፋ የማደርገው ከነገ ወዲያ ብዬ ለነገ ዋስትና የማደርገው ቀሪ የሆነ ምንም ነገር የለኝም። አለኝ የምለው የሞት መውጊያን የሰበረ የዲያብሎስን ስራ ያፈረሰ ዓለማትን በስልጣኑ ቃል የደገፈ ኃጢአቴን በራሱ ደም ካነጻ በኋላ በግርማው ቀኝ የተቀመጠ ለሚሻለው ኪዳን ዋስ የሆነኝ የእምነቴ ጀማሪና ፈጻሚ ኢየሱስ የኔ መድኃኒት የኔ ጠባቂ ኢየሩሳሌም እኔ ነኝ። ኢየሩሳሌም አንተ ነህ። ያድንሃል፣ ይጋርድሃል፣ ይሸፍንሃል። ጠላቶች አይሳለቁም። በአንተ ላይ ጥፋትን ሞትን አይደግሱ። እግዚአብሔር ያድንሃል። ኢየሱስ ጌታ። በእውነት ይህ ቃል ለእግዚአብሔር ክብር ተፈጸመ። ሃሌሉያ። እንዲህ ጸልያለሁ። ስም ይወጣለት። አያችሁ ኢየሩሳሌምን የሚያዋስኑ አንዳንድ የተጠበቁ ከተሞችን ትንንሽ የኢየሩሳሌም አዋሳኝ ከተሞች በሰናክሬም ተወረው እንደነበር ተይዘው እንደነበር በኢየሱስም ጎኔ ይወጋኛል፣ ጀርባ ይወጋኛል፣ ማህፀኔ ላይ፣ መቀመጫዬ ላይ፣ እጄ እግሬ ላይ ያላችሁ በስቃይ እድሜያችሁን የምትገፉ ስም በወጣለት በመረጃ በተደገፈ በሽታ በጣም የምትታመሙ ሰዎች ያድናል ብለን አውርተናል። እምነት በስራ ይገለጣል። ይህን እናውጃለን። በተሰቀለው ተስፋ ባደረግነው በልጁ በኢየሱስ ስም እገሥጻለሁ። አሁን ይነቀላል ሳይሆን በኢየሱስ ስም በሽታው ተነቀለ። በኢየሱስ ስም ሐኪም የነገራችሁ ጆሮ የሰማው በኢየሱስ ስም እላችሁ ላይ ደባል የሆነ እናንተ ቤት ላይ ቤቱን የሰራ ስም ይወጣለት ደዌ አሜን በሉ። በእምነቴን ተቀበሉ። በኢየሱስ ስም ተነቀለ። በጌታ በኢየሱስ ስም ተነቀለ። በጌታ በኢየሱስ ስም ተነቀለ። አሁን ለቆ ሄደ። ኢየሩሳሌምና ዙሪያዋ ሰናክሬምና ሰራዊቱ ለቀው እንደጠፉ በኢየሱስ ስም ዙሪያ ሲለቀቅ ያለው ቢዝነስ ሲለቀቅ፣ ቤት ሲለቀቅ፣ ትዳር ሲለቀቅ፣ በየቀን ሲለቀቅ፣ ምሽታችሁ ተለቀቀ በኢየሱስ ስም። የሚያደብት ቁዝም የሚያደርግ ፍዝዝ ድንዝዝ የሚያደርግ እላችሁ ላይ ተጫነ። ከዘር የሚጎተት ከማንዘር ይመጣ ቀን ጠብቆ በሆነ አሳቻ ሊወጋ አድብቶ ሸምቆ የሚሰራ ጠላታችሁ በኢየሱስ ስም ተበተነ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም አልኩ። አሁን እኮ ተናገርኩ እኮ እንደ እግዚአብሔር ቃል። አሜን የሚል ይውሰደው፣ አሜን የሚል ይውሰደው። በኢየሱስ ስም ተበተነ። በአንድ መንገድ ተማምለው ይህንን ያንን እናርጋለን ብለው ቀን ቀጥረው ጊዜ ወስደው ባጀት በጅተው እቅድና ፕላን አውጥተው ሰራዊት ክተት አውጀው የመጡብህ እንዳይገናኙ አድርጎ በሰባት መንገድ በኢየሱስ ስም በተናቸው። ሃሌሉያ ሃሌሉያ። በዙሪያ የእሳት አጥር በመካከለዋ ክብሯ ነው ይላል። አንተ አዲሲቷ ኢየሩሳሌም አንቺ ነሽ። በክርስቶስ ክሬት የተደረግ በመስቀሉ ምጥ ጣር የተወለድክ ዳግመኛ በቃሉ የተወለድክ የእግዚአብሔር መንግስት አምባሳደር ወገን የሆንክ የእግዚአብሔር ልጅ አንቺ ነች። ኢየሩሳሌም አንተ ነህ። ስለዚህ ሰናክሬም አይረግጣትም፣ ወደ ኢየሩሳሌም አይገባም። ጥፋት ወደ ቤትህ፣ ኪሳራ ወደ ቤትህ፣ የምትሰማው ግሳት፣ ማስፈራራት፣ ጭንቀት፣ ውርደት በኢየሱስ ስም አይገባም።